የኢትዮጵያ ፌዴራል ፖሊስ ልዩ ቡድን ከአሜሪካና ከቻይና ጋር ሊፋለም ዱባይ ገብቷል። የትንቅንቁ አሸናፊ $260,000 ይወስዳል። የፌዴራል ፖሊስ ለምን ዱባይ ገባ? ብቃት ይለካል፣ ክህሎት ይመዘናል። እዚህ አስደናቂ ውድድር ላይ ደግሞ የላቁ ቡድኖች በእሳት ይፈተናሉ፣ አቋማቸውን ይፈትሻሉ። በእነሱ ውስጥም የላኳቸው ሀገራት የፖሊስ አቅም ይለካል። ኢትዮጵያም ይወክለኛል ያለችውንና የተመረጠውን ቡድኗን እንዲወክላት ወደ ዩናይትድ አረብ ኤሚሬት ልካለች። ሰላም የተወደዳቸው የሰሞነኛ ወዳጆች፣ ሀገራችን ኢትዮጵያ ዓለም ላይ ስሟ በአትሌቲክስ ዘርፉ በስፋት ይጠራል። ከዛ ውጭ ግን በሌሎች ውድድሮች ላይ ስኬታማ መሆን አልቻለችም ነበር። ከሰሞኑ ግን የሀገር ውስጥ የቤት ስራዬን ጨርሻለሁና አቅሜን ከነ አሜሪካም ከነ ቻይናም ጋር ተፋልሜ ያሳያለሁ፣ ተወዳድሬም ሀገሬን አስጠራለሁ ያለው የፌዴራል ፖሊስ ልዩ ቡድን ለውድድር ዱባይ ገብቷል። እኛ ታዲያ ዛሬ ስለተጀመረው አስደናቂ ውድድር ሂደትና ዝርዝር መረጃ አጠናቅረን ወደ እናንተ የመጣን ሲሆን በቆይታችን የውድድሩን መስፈርቶች፣ ሂደቶችና ጥቅሞቹን የምናይ ይሆናል። አብራችሁን ቆዩ።